ስንቶቻችን ስለተማርን ብቻ እንለወጣለን ብለን እናስባለን? አንድ ሰው ስለተማረ ብቻ ህይወቱን መቀየር አይችልም። ዛሬ ህይወታችሁን የምትቀይሩበት 5 የስኬት ሚስጥሮች እነግራችኋለሁ። እነዚህን 5 ችሎታዎች በማዳበር ህይወታችሁን መቀየር ትችላላችሁ ማለት ነው። ስለዚህ የመጀመሪያው ስኪል ምንድነው? የኮሙኒኬሽን ችሎታን ማሳደግ ነው። ከሰዎች ጋር የመግባባት ችሎታን ማሳደግ። ኮሙኒኬሽን ስኪል በጣም አስፈላጊ ችሎታ ነው። ሌላኛው ይህ ማለት ምን ማለት ነው? እስቲ የኮሙኒኬሽን ችሎታ ወይም ደግሞ ኮሙኒኬሽን ስኪል ምን ማለት ነው ብለን ስናይ ስናወራ በግልጽ ስንሰማ በጥንቃቄ እንዲሁም ራሳችንን ስናስተዋውቅ ራሳችንን ለሰዎች ስንገልጽ ሰዎችን አክብረን መሆን ይጠበቅበታል ማለት ነው። ይህም ችሎታ ከሰዎች ጋር የሚኖረንን ግንኙነት እጅጉን በጣም ያሳድገዋል። ሁለተኛው ችሎታ የዲጂታል ዕውቀትን ማሳደግ። በዚህ የቴክ ጊዜ መሰረታዊ የኮምፒውተር ዕውቀት ያስፈልጋል። ለምሳሌ ዶክመንት ማዘጋጀት፣ ኢሜል ማዘጋጀት፣ ቻት ጂፒቲ መጠቀም፣ የተለያዩ ኤአይ ቱሎችን መጠቀም የዲጂታል ዕውቀታችንን በማሳደግ በህይወታችን ላይ ሰክሰስፉል መሆን እንችላለን ማለት ነው። ዲጂታል ሊትሬሲ እጅግ በጣም አስፈላጊ ነገር ነው። ዲጂታል ሊትሬሲ ማለት በራሱ ኦንላይን ሪስፖንሲቢሊቲ ከፍተኛ ሲሆን መረጃዎች እንደመጡ ከመቀበል ይልቅ መመዘን ስንችል ነው። ሁሉ ነገር ከኢንተርኔት መቀበል ወይም ከቻት ጂፒቲ መገልበጥ ሳይሆን አንብቦ ተረድቶ በራስ አገላለጽ የመግለጽ ችሎታ ዲጂታል ሊትሬሲ ይባላል። ይህም ችሎታ እጅግ በጣም አስፈላጊ ችሎታ ነው ማለት ነው። ሶስተኛው ችሎታ ምንድነው? ቲም ወርክ ነው። ከሰዎች ጋር በጋራ መስራት። አንድ እጅ ብቻውን አያጨበጭብም ነው የሚባለውና ከሰዎች ጋር ኮላብ አድርጎ አንድ ላይ መስራት እጅግ በጣም ያሳድገናል። ብቻችንን ብንሮጥ የትም አንደርስም። ከሰዎች ጋር አንድ ላይ ሆነን በምንሰራ ጊዜ ግን በቀላሉ ሰክሰስፉል መሆን እንችላለን። በቡድን ስንሰራ አንዱ ያለው ችሎታ ሌላኛው የለውም፣ ሌላኛው ያለው አንዱ የለውም። ስለዚህ በጋራ ስንሆን አንዱ የአንዱን ጉድለት እየሞላ በአጭር ጊዜ ውስጥ ሰክሰስፉል መሆን እንችላለን። የኛም የመሪነት ችሎታ ከሰዎች ጋር በምንሰራበት ጊዜ ነው የሚገለጸው። በነገራችን ላይ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። አራተኛው ችሎታ የፕሮብሌም ሶልቪንግ ስኪል ነው። ፕሮብሌም ሶልቪንግ ስኪል ምን ማለት ነው? ችግሮቻችንን እንዴት መፍታት እንዳለብን ስናውቅ፣ እንዴት መፍታት እንዳለብን ስንገነዘብ፣ ችግሮች ሲገጥሙን በጥሞና በማሰብ ለመፍታት መሞከር እጅግ በጣም አስፈላጊ ችሎታ ነው። ይህ ችሎታ ስናሳድግ ነው ችግሮቻችንን የምንፈታው ማለት ነው። ስለዚህ ፕሮብሌም ሶልቪንግ ስኪልን ማሳደግ ይጠበቅብናል። በሌላ ቪዲዮ እንዴት ፕሮብሌም ሶልቪንግ ስኪሎች ምን ሊሆኑ ይችላሉ፣ ምን መሆን አለባቸው የሚለውን ዘ 6 ሃት ፕሮብሌም ሶልቪንግ ሜቶድ ምሰራላችሁ ይሆናል። አምስተኛው አዳፕታቢሊቲ እና ፍሌክሲቢሊቲ ነው። ነገሮችን አዳፕት ማድረግ፣ ፍሌክሲብል መሆን። ሁልጊዜ ቆሞ ቀር አስተሳሰብ እጅግ በጣም ወደኋላ የሚጎትተ ነገር ነው። ዳይናሚክ በሆነች ዓለም ውስጥ ራሳችንን ከለውጥ ጋር አስማምተን መኖር እጅግ በጣም አስፈላጊ ችሎታ ነው ማለት ነው። እነዚህን 5 ችሎታዎች በ5 ሳምንት ውስጥ በመሞከር ሰክሰስፉል መሆን ይቻላል። ለምሳሌ በመጀመሪያው ሳምንት ከሰዎች ጋር መተዋወቅ፣ ሰዎችን ማወቅ፣ ሰዎችን መቅረብ መለማመድ ማለት ነው። ሁለተኛ ሰዎች በተሰበሰቡበት ቦታ ላይ ማውራት፣ ክፍል ውስጥ ሊሆን ይችላል፣ የሆነ ፐብሊክ ኤሪያ ላይ ስፒች መስጠት፣ 3 ሰውም 4 ሰውም ሊሆን ይችላል። እዛ ላይ ሜን ካራክተር በመሆን ማውራት፣ የማውራት ችሎታ፣ ከሰዎች ጋር የመግባባት ችሎታ፣ ሰዎችን የመስማት ችሎታ ማሳደግ። ሁለተኛው ሳምንት ላይ ደግሞ ኤአይ ቱሎችን መጠቀም፣ ኢሜል ማድረግ፣ በአጠቃላይ ከቴክ ጋር ያለንን ግንኙነት ብናሳድግ እጅግ በጣም ጥሩ የሆነ ችሎታን እናሳድጋለን። ይሄ የዲጂታል ሊትሬሲ ችሎታችንን ከፍ እናደርጋለን ማለት ነው። በሶስተኛው ሳምንት ደግሞ ከሰዎች ጋር በመሆን የተለያዩ ፕሮጀክቶችን በመስራት የቲም ወርክ ስኪልን ልናሳድግ እንችላለን። በአራተኛው ሳምንት ደግሞ ምንድነው የምናደርገው? ችግሮችን እንዴት መፍታት እንዳለብን አእምሯችንን እናሰለጥነዋለን። ይህም ደግሞ እጅግ በጣም አስፈላጊ ችሎታ ነው። በአምስተኛው ሳምንት የምናደርገው ምንድነው? መልካም የሆኑ ነገሮችን በመሞከር ይሄ አዳዲስ ነገሮችን የመልመድና የመሞከር ችሎታችንን በማሳደግ አዳፕታቢሊቲና ፍሌክሲቢሊቲ እናሳድጋለን። እነዚህን 5 ስኪሎች በማሳደግ ከዘመኑ ጋር አብረን መጓዝ እንችላለን። ፕላስ ራሳችንን ማሳደግ እንችላለን። አብሬያችሁ የቆየሁት ምስጋናው አስራት ነኝ። ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ የምስጋናው አስራት ዩቲዩብ ቻናል ቤተሰብ ይሁኑ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ። ለሌሎች ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምስጋናው አስራት ነኝ። አመሰግናለሁ።